መዝሙረ ዳዊትን እየከፋፈላችሁ የምትጸልዩ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም በቅንነት ሼር፣ ኮፒ ሊንክና ላይክ እያደረጋችሁ ለሁሉም አዳርሱልኝ። ብዙዎች የቪዲዮ ብዙዎችን ስለሚጠቅም ማለት ነው። ከዚህ አንፃር ነው እንዳትሰለቹ። እሺ ውዶቼ። እና ብዙዎቻችሁ በውስጥ መስመር መዝሙረ ዳዊትን የዕለቱን እየከፋፈልኩ በሰዓት እየከፋፈልኩ ብጸልይ ችግር አለው ወይ ብላችሁኛል። ያ ማለት ለምሳሌ የሰኞ 30 አይደል? 10ን ጠዋት ላይ 10ን ደግሞ ቀን ላይ ሊሆን ይችላል፣ 10ን ደግሞ ማታ ላይ እንደዚህ ከፋፍሌ ብጸልይ ችግር አለው ወይ እያላችሁ ጠይቃችሁኛል። ሴትዮ ምን እንዳለች ታውቃላችሁ? ባምር ጠላሁ ወይ? ማማር ይጠላል አይጠላም? ስለዚህ ይሄማ ቆንጆ ሐሳብ ነው። እጅግ በጣም ገራሚ ሐሳብ ነው ማለት እንዳይሰለቻችሁም እንዳይቀርባችሁም በጣም የሚገርም መፍትሄ ነው። እንደዚያ ማድረግ ትችላላችሁ።